ወካነ የእምሩ አህለሁ ቢሶላት ይላል። ኢስማኤልም በዚህ በመጽሐፍ ላይ አውሳው እርሱም ነብይ ነው እያለ ይናገራል። ያዕቆብም ልክ እንዲሁ። ስለዚህ እነዚህ ሁሉ ታላላቅ ነብያቶች ናቸው። አይ ኦኬ። ስለዚህ ጳውሎስ አስተምሮ ነው የተቀየረው ማለት ነው። አዎ እነርሱ ነብያቶች ናቸው። ነብይ ማለት ትርጓሜውንም የአማርኛ የመጽሐፍ ቅዱስ መዝገበ ቃላት ላይ ሄደህ ብታየው ነብይ ማለት አምላክ ቃሉን የሚገልጥለት ብሎ አስቀምጦታል። ለአብርሃም፣ ለይስሐቅ፣ ለያዕቆብ ደግሞ አምላክ ቃሉን ገልጦላቸዋል አይደል? ስለዚህ ነብያቶች ናቸው። ኦኬ። ሌላው ሁለተኛው ጥያቄ ስለ ኢሳና ስለ ነብዩ መሐመድ ነው። ያ ሁለቱም ነቢያት ናቸው ብለን እናስብ። ሜቢ እኔ ከክርስትና ስለሆንኩ ኢየሱስ ክርስቶስ በስጋ የተገለጠ አምላክ እንደሆነ አምናለሁ። ግን ሁለቱን እንደ ነቢያት እንደ ነብይ ብንቆጥር እሱ ከማለት አፈጣጠሩም ይለያል አይደል? እንደው ፍጡር ነው ብለን እንኳን ብናስብ ኢየሱስ ክርስቶስ ክርስቶስ ሲናገር ነብዩ መሐመድ 7ኛው ሰማይ ድረስ ሄደዋል። ኢየሱስ ክርስቶስ ግን 3ኛ ሰማይ ላይ ነው የቀረው ስላል ምንድነው እንደዛ ያደረገው የሚል ጥያቄ አለኝ። አንድ የመጨረሻ ጥያቄ ማለት ነው። እሺ የክርስቶስ አፈጣጠሩ እጅግ በጣም ልዩ ነው፣ ድንቅ ነው፣ ተአምራዊ ነው። አላህ በቁርአን ላይ ክርስቶስን በራሱም ተአምር ነው ብሎ ገልጾታል። የአምላክ ድንቅ ስራው ነው ክርስቶስ። የአምላክ እጅግ በጣም ተአምራዊ የሆነ ስራው ነው። ወጀዐልና ኢብነ መርየም ወኡመሁ አየተን ይላል። የማርያምን ልጅ ክርስቶስንና እናቱን ማርያምን ተአምር አድርጌያቸዋለሁ ለአላህ ተናግሯል። እርሱ ተአምር የተባለበት ከምን አንጻር ነው? ያለ አባት ስለመጣ። እርሷ ተአምር የተባለችው ከምን አንጻር ነው? እናቱ ማንም ወንድ ሳይገናኛት ልጅን የወለደች ስለሆነች። ሁለቱም ድንቅ ተአምር ናቸው። ታዲያ ነብዩ ዒሳ አለይሂ ሰላም እስከ ሁለተኛው ሰማይ ድረስ አድርጓል። ወደ ክብሩ ወስዶታል። ወደ ሁለተኛው ሰማይ ወስዶታል። አምላክ አላህ ሁለተኛው ሰማይ ላይ ይገኛል። ገብቷል? አንደኛው ሰማይ ላይ አዳም ይገኛል። ሁለተኛው ሰማይ ላይ ክርስቶስና ዮሐንስ ይገኛሉ። ሶስተኛው ሰማይ ላይ ዮሴፍ ይገኛል። አራተኛው ሰማይ ላይ ሃሮን ይገኛል። አምስተኛው ሰማይ ላይ ሙሴ ይገኛል። ስድስተኛው ሰማይ ላይ አብርሃም ይገኛል። ማን ነው? ስድስተኛው ሰማይ ላይ ሙሴ ይገኛል። ሰባተኛው ሰማይ ላይ አብርሃም ይገኛል። እነዚህ ሁሉ ነብያቶች አሉ። አራተኛው ሰማይ ላይ ማን ነው? ኢድሪስ ወይም ሄኖክ ብላችሁ የምትጠሩት እርሱ ይገኛል። እንደአጠቃላይ ይህ ነው ከፍታ ቦታ ላይ ሄዱ ማለት። እነዚህ ነብያቶች ግን የመበላለጫ ሚዛናቸው አይደለም እዚያ ላይ የሄዱበት። ገብተዋል አይደል? እኔም ቅድም የመበላለጫ ሚዛን እያደረኩት አልነበረም። እርሳቸው አድርገዋል ወይ በሚለው ነገር አዋርጓል ክርስቶስ። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ከሰባቱም ሰማያት በላይ አድርገዋል እየተናገርን እንጂ ያዛ ላይ ማድረጋቸው አይደለም የሚያስበለጣቸው። ገብተዋል? የሚበላለጡበትን ሚዛን እነግርሃለሁኝ በምን እንደሚበላለጡ ነብያቶች። አሁን እንግዲህ እዚህ ቦታ ላይ ለምሳሌ ክርስቶስ ያለው ስንተኛ ሰማይ ላይ ነው ብያለሁ? ሁለተኛ ሰማይ ላይ። እሺ ዮሐንስ ሁለተኛ ሰማይ ላይ አብሮታል። አብረው ስላሉ እኩል ናቸው ማለት ነው? አይደለም። ማን ይበልጣል? ክርስቶስ ዒሳ ይበልጣል በደረጃ። ከአላህ ዘንድ ያላቸው ደረጃ በጣም ላቅ ያለ ነው ዒሳ። ሶስተኛው ሰማይ ላይ ማን አለ? ዮሴፍ አለ ብያለሁ። አያችሁ? ነገር ግን ከክርስቶስ ስለበለጠ ነው ወይ? አይደለም። ማን ይበልጣል ከዮሴፍና ከክርስቶስ? ከአላህ ዘንድ ያላቸው ደረጃ ክርስቶስ በደንብ አድርጎ ይበልጠዋል ዮሴፍ። አራተኛ ሰማይ ላይ ማን አለ? ሄኖክ አለ ብያለሁ፣ ወይንም ኢድሪስ አለይሂ ሰላም። ስለዚህ አራተኛው ሰማይ ላይ ስለሆነ ዒሳን ይበልጣል? ላ አይበልጥም። ማን ይበልጣል ከሄኖክና ከዒሳ? ዒሳ በደንብ አድርጎ ይበልጣል። አምስተኛው ሰማይ ላይ ማን አለ? ሃሮን አለ። ከሃሮንና ከዒሳ ማን ይበልጣል? ዒሳ ይበልጣል። ደረጃው ከአላህ ዘንድ በፍጹም አይገናኝም። አያ ስለዚህ እዚያ ቦታ ላይ ከፍታ ሄደው ማድረጋቸውን ነብዩ ሰለላሁ ዐለይሂ ወሰለም ከዒሳ የመብለጫቸው ሚዛን ያደረኩት ሳይሆን ምናልባት እንዳደርጓል የሚለው ከፍ ያለ ነገር መስሎ ከታየው ልጅ የቅድሙ ልጅ እርሳቸው ከዚያም በላይ አድርገዋል እያልኩት ነው። ገብተዋል? ኦኬ። ስለዚህ እንትን መበላለጫ አይደለም እኛ መሆንና ሰባተኛ መሆን ማለት ነው ወይስ? እሱ መበላለጫ ሚዛን አይደለም። የሚበላለጡት በምን እንደሆነ ልንገርህ። እንግዲህ መበላለጣቸው መጀመሪያ ሊረጋገጥ ይገባል። መላእክት ይበላለጣል፣ ነብያት ይበላለጣል፣ ሰዎች ይበላለጣሉ። መልአኩ ገብርኤልና ሚካኤል እንደሌላው መልአክ አይደለም ደረጃቸው። ከአላህ ዘንድ በጣም ከፍ ያለ ደረጃ አላቸው። ሁለቱ መላእክቶች ማንም አይደርስባቸው። ይገብታቸዋል? ገብርኤልና ሚካኤል እጅግ በጣም ከፍ ያለ ደረጃ አላቸው። እነዚህ መላእክት ሁሉ ዋናና አለቃዎች ናቸው። አላህ ታላላቅ ስራዎችንም ኃላፊነት የጣለባቸው መላእክቶች ናቸው። ያተሻል መልአክ እንደሚበላለጡ ሁሉ ነብያትም ይበላለጣሉ።